ሰላም ጤና ይስጥልኝ ተከታዮቼ ቤኪኒ ዛሬ ይዤላችሁ የመጣሁት ኤክስክሩዘር V8 AI ቦክስ በሶፍትዌር ምክንያት ቢበላሽብን በቀላሉ ማስተካከል እንደምንችል ነው። ይሄን ለማድረግ የሚያስፈልገን ነገር እንደ መርፌ አይነት ወይም ደግሞ መርፌ ቁልፍ ወይም ደግሞ እኔ አሁን የተጠቀምኩት ፀጉር ማስያዣ ነው ወይም ሚስማርም መጠቀም ትችላላችሁ። እዚህ ጋር ያለችዋን በኢቪ በኩል ያለችዋን በተን ጫን ብለን ለመያዝ ነው ማለት ነው። ስለዚህ V8 AI ቦክስ በሶፍትዌር ምክንያት ቢበላሽብን እንዴት በቀላሉ ማስተካከል እንደምንችል ነው ማሳያችሁ ማለት ነው። ስለዚህ ይሄ ሲስተም የሚያገለግለው ለዚህ ቦክስ ብቻ ነው፣ ሌላ ቦክስ አይሰራም። ለዚህ ቦክስ ብቻ ነው መጠቀም ያለባችሁ ማለት ነው። ስለዚህ ወደ አሰራራችን እንገባለን። መጀመሪያ ፓወር ኬብል አለ። ከዛ በኋላ እንደ መርፌ ወይም ደግሞ እንደ የሆነ በኢቪ በኩል ያለችዋን በተን ጫን ብለን እንይዝባትን አንድ እንደሚስማር አይነት ነገር እንጠቀማለን ማለት ነው። መጀመሪያ ምን እናደርጋለን? በኢቪ በኩል አስገብተን ኢቪዋን በኢቪ በኩል ያለችዋን በተን ጫን ብለን እንይዛታለን። ከዛ በኋላ ምን እናደርጋለን? 5 ቮልቷን እንሰካታለን ማለት ነው። ልክ ከሰካናት በኋላ ትንሽ ቆይተን እንለቃታለን። ከዛ በኋላ ምን ታደርጋለች? እንደምታዩት ብሊንክ ታደርጋለች። ታያችኋት? ብሊንክ ታደርጋለች። ይሄ ማለት ወደ ፋክተሪ ዲፎልት ወይም ደግሞ ወደ ፋብሪካው መለስ ነው ማለት ነው። ስለዚህ በዚህ አይነት መንገድ ወደ 90% የሚሆኑት V8 AI ቦክስ የሶፍትዌር ችግሮችን በዚህ አይነት ሲስተም ፊክስ ማድረግ እንችላለን ማለት ነው። ስለዚህ ይሄ ሜተድ 1 ነው። ምን ጊዜም ሜተድ 1 ትሞክራላችሁ። በሶፍትዌር ችግር ሲያጋጥማችሁ ይሄ ቦክስ ሜተድ 1 ትጠቀማላችሁ። ከዛ በኋላ በመቀጠል ሜተድ 2 ደግሞ በሚቀጥለው ቪዲዮ ያሳያችኋለሁ። ስለዚህ ምን ጊዜም የሶፍትዌር ችግር ሲያጋጥማችሁ ሜተድ 1 ትጠቀማላችሁ። ምንም ነገር ስለማይፈልግ ፍላሽ አይፈልግም፣ ሶፍትዌር አይፈልግም፣ ኮምፒውተር አይፈልግም። ስለዚህ የመጀመሪያውን ሜተድ 1 ትጠቀማላችሁ። በሚቀጥለው ደግሞ ሳሳያችሁ ሜተድ 2 ከዚህ በላይ የሆነ ችግር ሲያጋጥማችሁ ሜተድ 2 ትጠቀማላችሁ። በጣም ደግሞ ከሜተድ 2 በላይ ደግሞ በጣም ኃይለኛ ችግር ሲሆን ደግሞ ምን ታደርጋላችሁ? ሜተድ 3 ትጠቀማላችሁ። ለዛሬ ሜተድ 1 አሳይቻችኋለሁ። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው።